ስቲል ስለ ኢንቨስትመንት ነው የምናወራው። አሁንም ደግሞ ኢንቨስትመንት ከሲስተሙ አንፃር ማየት የምንችልበት አንግል አለ እና ሁሌ ኢንቨስትመንት የኢኮኖሚ ሲስተም ውስጥ ነው ያለው። ስለዚህ አንድ የኢኮኖሚ ሲስተም ኦፕን ኢኮኖሚ አለ፣ ክሎዝድ ኢኮኖሚ አለ። ኦፕንም ክሎዝድም ሆኖ ደግሞ እንደገና ኢኮኖሚ ሲስተሙ ስቴብል ነው፣ ስቴብል አይደለም። የዚህ የኢኮኖሚ ሲስተም ስቴቢሊቲ ደግሞ ሴትል ካረገው ማህበረሰብ አንፃር ይታያል። እንደገናም ደግሞ የማህበረሰቡ ሴትልመንት ወሳኝነት አለው። that's the main point። ያረፈ ሴትል ያደረገ ማህበረሰብ ፕሮዳክቲቭ ነው። ፕሮዳክቲቭ ከሆነ ደግሞ የኢኮኖሚ አቅሙ ጥሩ ይሆናል። አንማኔጅድ ከሆነ አሁንም ኢኮኖሚ ሲስተሙ ይናጋል፣ ግን ማኔጅድ ሲሆን ደግሞ ጥሩ ይሆናል። አንድ ለምሳሌ እናንተ ጥሩ እቃ ደስ የሚል ብርጭቆ ኦር ደግሞ ወይ ደግሞ እንቁላል የሚበላ ሼክ የሚያደርግ ጠረጴዛ ላይ ማንም አያስቀምጥም። አንስቴብል የሆነ ጠረጴዛ ላይ የሚያስቀምጥ አይኖርም። እንደዚህ አይነት እቃዎችን ይሰበራሉ። ኢቭን ጤነኛ እንኳን ቢሆን ሌላ የማይሰበር እቃ እንኳን ቢሆን እንዲወድቅ አይፈለግም። ስለዚህ የተሻለ ስቴብል ጠረጴዛ ማለት የኢኮኖሚ ሲስተም ውሰዱትና ኢፊት ሼክ የሚያደርግ ከሆነ ጠረጴዛው ላይ ደግሞ ሌላ ነገር ላይ ቆመ ከሆነ መቆሙ ሌላ የራሱ ካልሆነ it's gonna be in danger። ስለዚህ የትኛው ኢኮኖሚ ሲስተም ውስጥ ያለ ኢንቨስትመንት ላይ ነው ካፒታሌን ኢንቨስት ላደርግ የሚችለው፣ ካሽን ኢንቨስት ላደርግ የሚችለው፣ ሐሳቤን ኢንቨስት ላደርግ የሚችለው፣ ጊዜን ኢንቨስት ላደርግ የሚችለው ብለን ማሰብ ይኖርብናል። ልክ እንደ እንትን ውሰዱት። እንደገና ደግሞ that's the way how we should think። proactively ካሰብን we know what's going on, we can predict the possibilities predict አድርገን we can move forward ማለት ነው። ስለዚህ ኢኮኖሚ ሲስተሙ ለኢንቨስትመንታችን የምናደርግበትን ነገር እንድንወስን ዋስትናችን ነው ማለት ነው። ስለዚህ ኦፕን ኢኮኖሚ ላይ ኦር ክሎዝድ ኢኮኖሚ ላይ ስቴቢሊቲው ራሱ እና ስለዚህ ይሄንን በማሰብ where I can የትኛው ኢኮኖሚ ሲስተም ላይ ኢንቨስት ላድርግ የሚለው ነገር ወሳኝነት አለው። just be active proactively ኢንቫይሮንመንታችሁን እዩት። የተለያዩ ኢኮኖሚ ሲስተሞች ደግሞ የተለያዩ ሀገራት የተለያዩ ኢኮኖሚ ሲስተም አላቸው። you can invest anywhere it's possible እና ይሄን ይመስላል። thank you